መጣሽ እንዴ? የኔ ቆንጆ እኔ ልጠራሽ ስለው የመጣሽው ምን ልትይ ነው የምታባቢኝ? ምን ልትይ የምታባቢኝ? ለምን ልጠራሽ ስል ነው የመጣሽው? ለምን እንደምትጠሪኝ ደግሞ? ውሃ እንደምታመጭልኝ ብዬ ነው። የምን ውሃ? የምን ሆነ ማመጣልሽ? ምጠጣዋ። ምን ጧት ጥጥሽልኝ እንደ ምንድነው? ስንት ነው የምጠጪው ውሃ? እንዴ ውሃ መጠጣት ጧት ከሰዓት ማታ ብሎ ነገር አለ እንዴ? ከጠማሽ መጠጣት ነው። ውሃ ላመጣልሻለሁ። ቆይ እንደምትሽ እስቲ አንቺ ምን እንድታሳብጂኝ ነው እንዴ? ቆይ አላማሽ ምንድነው? ምን አረኩሽ ደግሞ? እኔ ገና ስቀመጥ የሆነ ነገር ታያለሽ። አንቺ ታመሽ ነው ወይስ ፊልም እየሰራሽብኝ ነው እኔ ላይ? ኧረ በእናትሽ እንዴ ቆይ እኔ ኧረ ውሃ አምጪልኝ ማለት ደግሞ ይሁን ሁሉ አላመጣም። አንቺ ምን ነው ጭራሽ እኮ እዛ ተጋደምሽ እንዴ? ተያዝሽ። ተነሽ ተንቀሳቀሽ። ምንድነው? እንደውም ተነሽና ስሪ ምግብ ስሪ እንዴ? ወይኔ ጉድ ፈላ። ውሃ አምጪልኝ እኮ ነው ያልኩሽ። ጠጥተሻል ያልኩሽ ነው። በቃ በኋላ አመጣልሻለሁ። በቃ አጨቅጭቅኝ ብለሽ የምትተኝ ከሆነ እስቲ በኋላ ይባላል። ውሃ እኮ ነው የጠማኝ እኮ ምግብ እኮ ተነሽ ተንቀሳቀሽ። ተንቀሳቀሽ ምን አደርጋለሁ? ብችል ጭራሽ እኮ እግርሽ ተይዟል። እንዴታች ተይዞ ነው ያለው? ዝም ብለሽ ተኛ አጨቅጭቅኝ። ምኞት በእናትሽ ውሃ አምጪልኝ። እኔ ውሃ አልችልም። ውሃ ያለ ውሃ የሰው ልጅ መንቀሳቀስ አይችልም እንዴ? ምኞት እያወራሁሽ እኮ አይደለ እንዴ? ሰማሽኝ? አጨቅጭቅኝ። እኔ ረፍት ልውሰድ ትንሽ እንዴ? እኔ ከዛ እዛ ሲሆን 10 ትጠሪኛለሽ። እዚህ ስመጣ ደግሞ ትጨቅጭቅኛለሽ። ዝም ብለሽ ተኛ። የምትተኝ ከሆነ ተነሺ። አልተያዝሽም። እግርሽ አልተሰበረም ማለት ኖርማል ነው አይደል? እግርሽ ተነሺ። ሂጂና ውሃ ይዘሽ ነይ። መቼ ሩቅ ሄደሽ ይዘሽ ነይ አይደለም ያልኩሽ? ሱቅ እያለ ወይስ አይደለም አይደል ያልኩሽ? ኧረ እኔ ስነሳ ያዞረኛል እንጂ ስጀምር ችግር የለውም። ካዞረሽ ከወደቅሽ እኔ አንስቼ እዚህ ጋር አምጥሻለሁ እንዴ? እኔን ተሸክመሽ ከማምጣት ይልቅ በቃ አንድ ብርጭቆ ውሃ ይዘሽ ማምጣት ነው የሚቀለው ወይስ እኔን መሸከም ነው እስከ መች ነው የምትተኚው አንቺ? ቆይ እኔ እንሺ ማሙ ቀለል ካለልኝማ እነሳለሁ። አንቺ ሳትይ እንዴ ምን ሆነሽ ነው ግን? አላመጣልሽም አልኩሽ። እኔ ቤተሰቦች ጋር እያወራው ነው። ስለዚህ ዝም በይ። እኔ እንደዚህ ተጨናንቄ አሁን ምን አይነት ጭንቅላት ነው አንቺ ከቤተሰቦችሽ ጋር የሚያስወራሽ? ምን ማለት ነው? ላንቺ ብዬ ደግሞ አላውራ። አንድ ብርጭቆ ውሃ አምጪልኝ። እሺ ትንሽ ውሃ አምጪልኝ በእናትሽ። ትንሽ ውሃ ጎሮሬ እኮ ደረቅ እኮ። እቺ ልጅ ውይ አንቺ ጭቅጭቅ ሳይሆን ሰረቸኝ እንዴ? ውይ ያ ረቢ ከየበሻም ብርጭቆ ተከናፍዱ ፈከንቺ ጉጉቤ ጨጓራን ምትለ ላጣማ ማሉ ብየነኛ ተና አይ ኢቶን ለዱዬ ከኢኬኒ እሺኑ ከነብር ባድነም በካኑ ኡፍ ያ ረቢ ከያ ዳ ፈያን ጥቃንቀው ፈያቱን ቀባዴ ኦፍራ ተረፊ ለማከመፉታ አይ እንጂ አመጣሽልኝ። ደግሞ ትንሽ ቆይተሽ ራበኝ ምግብ ስጭኝ በይ። ይሄ እንደዚህ ነው የምበላው? እና እንዴት ነው የምትበይው? ደረቅ እኮ ነው። ይሄው ውሃም ትቻለሽ። እንግዲህ ጠጪ። ኩብስ እኮ ነው። ኩብስ በውሃ ነው እንደሚበላው? ወይኔ እቺ ልጅ እኮ ልታሳብደኝ ነው ያዘችው ሲጀመርም። ወይኔ ፈጣሪ ትክስት ውስጥ ጠጪ። ዝም ብለሽ አሁን አትጭኝ፣ አትጥሪኝ ከዚህ በኋላ። ወይኔ አብዲ የገዛልኝ እንትን ማሩ አለ እንዴ? እስቲ አምጪልኝ። ተነስተሽ ወስጂ። 10 ጊዜ አትጥሪኝ ብዬሻለሁ አይደል እንዴ? ምን አይነት ሰይጣን ነው አንቺ? ምን አይነት ክርስቲያን ነሽ አንቺ? የታመመ ሰው እኮ አይበላም፣ ዝም ብሎ ነው የምተኛው እንዴ? ምንድነው ሁሉንም መብላት በቃ ካላስታይ መቼ በላውችን
ያለ ማን እንኳን ቀብቼበት ልብላ ብዬ እኮ ነው። ተነስና ውሰጂ ተነሽ። ይሄው አለ ፊት ለፊትሽ ላይ ነው ያለው። መውሰድም ብችለው ለምንድን ነው ስጪኝ የምልሽ? ስጪኛ በእናትሽ እኔ አልቻልኩም። ትበላለች ያለ ማር ካልቀባሁበት እኮ አይወጣም። ጣይ ከፈለሽ ጣይ፣ ካልሆነ ተነስተሽ ውሰጂ። እኔም መውሰድ ብችል ለምንድን ጠይቅሻለሁ እንዴ? ሴቷ አላማሽ በሽታሽን ወደ እኔ ለማለት ነው? ምን ነው ስትታመም ነው አንቺ የምታደርጊ? አይደለም አሁን አንድ ሀፍታ የምታመጭልኝ ምን ችግር አለው እንዴ? አንቺ ስራሽ እኮ እኔን ማሳበድ ነው አይደል? እኔ እንደዛ አይደለም። በቃ እንደዛ ካልሆነ ዝም ብለሽ ተይኝ። እሺ እንዴት ልብላ? የታመመ ሰው እኮ ምግብ አይፈልግም ሲጀመር። እሺ ልሙት? ሙች ነው ታዲያ ምን አገባኝ እንዴ? እኔ እዚህ እኮ አንቺ አስተማሚ አይደለሁም። 10 ጊዜ ወደ ላይ ታሽ የምታደርጊ እንኪ በቃኝ ማለሽ ዞርሽ ወደዛ ዞርሽ አስቀምጪ ማለት ነው ማስቀምጠው። እንኪ አንዴው በዛ ቦታ ላይ ያለ እሱ ጋር አስቀምጪ። ተይ ወደ ቦታ ማለሽ ቃል ያርግ እንጂ ማለት ነው ማስቀምጠው። ወንበሩ ላይ ነው ማስቀምጠው። አንቺ ጮጋራውን ሽብኝ ለኔ እንዴ አቃጠልሽኝ። እሺ እንኪ ቢዩ ጨርሺ በቃኝ። ካልሆነ ወደዛ ዞርሽ አስቀምጪ። እዛ እንደዚህ አልበላልሽ አለኝ አልዋጥልሽ አለኝ። ወይ ፈጣሪ ወይ አንቺ ልታሳብጂኝ ነው አላማሽ? ወይ ጉድ። እኔ የምለው ደግሞ ምን ቀረሽ? አብዲ መቼ ነው የሚመጣው? ደግሞ ከአብዲ ምን ቀረሽ አንቺ? ምን ነው አመመኝ ልትይ ወይስ ሐኪም ቤት ወሰደኝ ምናምን ነው ወይስ ሌላ ወሬ እንደዚህ ያለች ምኞት ምናምን ብለሽ ልትናገሪ ነው? ኧረ እኔ እንደዛ አስቤ አይደለም። እና ለምን ፈለግሻው? በቃ ፈልጌው ነው። ኧረ እባክሽ ምን ነው የበሽታሽ መድኃኒት እሱ ነው ወይ መድኃኒት? ቆይ አንቺ ምንድን ነው የሚባለውን እያለ የማይባለው ለምን ትያለሽ እንዴ? በቃ በልተሻል ጠጥተሻል አይደል? ዝም ብለሽ ተኚ። እኔ እኮ ጥያቄ አሁን አብዲ መቼ ነው የሚመጣው ነው ወይም ስንት ሰዓት ላይ ነው የሚመጣው ነው? እኔ እሱ ጠባቂ አይደለም ስንት ሰዓት ላይ እንደሚመጣ ምናምን ብዬ ላንቺ የምናገርሽ። ከፈለሽ ደውይ፣ ካልሆነ ዝም ብለሽ ተኚ። ኡፍ ምን አለ ምላስሽ ዝም ብሎ እንትን በይ። እኔ አይደል ምን በደልኩሽ? ቆይ እኔ በቃ ጭቅጭኝ ዝም በይ። እኔ ላንቺ አስተማመሽ አይደለም እንዴ? እሺ እኔ አሁን ምንም በቃ ዝም በይ። ሃይ እሺ እኔ ምን ላድርግ? ልብስ እኔ ድምፅሽን ማጠብ የለኝም ጭራሽ። ምን ላድርግልሽ ታዲያ? አንድ ልብስ እንኳን የለኝም እየቀየርኩ አይደለም። እና ልጠብልሽ? አንቺ እኮ አታፍሪም አውት ያለሽ እና እሺ ምን አደርጋለሁ ታዲያ? እንደዚህ በስብሼ ልቀመጥ? ታዲያ በስብሼ የት ትሄጃለሽ? ቁጭ በይ ዝም ብለሽ ተኚ። እኔ አልቻልኩም፣ ጨነቀኝ። እኔ ልብሴ ሁሉ ቆሽሿል፣ መቀየር ፈልጋለሁ። ሂጂና ቀይሬ ታዲያ አጥበሽ። እኔ ምን አገባኝ? ጭራሽ ልብሰንም መጣቢ ምግብሽን ሰላው አበላውሻ። እሺ አታብጂ፣ ቢያንስ 2 መቀየሪያ ብቻ እንኳን አብጣ። 2ም ሆነ 1ም ሆነ ሁሉንም ሆነ አላጥብልሽም። ለምን ነው ማታጥብልኝ? እናቴ ዝም ብለሽ ተኚ። የምትተኚ ከሆነ የማትተኚ ከሆነ ያላመመሽ ከሆነ አንቺ እኔ አላማሽ ወይም ሳያምሽ ተኝተሽ ነው መሰለኝ እዛ እኔ እንትን የምትይኝ። ዝም ብለሽ ተኚ የምትተኚ ከሆነ ተነሽና ካልሆነ እጠቢ። ስምተሽኛላ? 10 ጊዜ አትጥሪኝ። ምን አለበት 2 ልብስ ብታጥብልኝ? ቆይ ምን ክፋት አለው? ትንሽ እኮ ለቅለቅ ማድረግ ነው። አታብጂ በቃ እንዴ። እሺ ዝም በይ። ነገ አጥብልሻለሁ። ነገም ሊሆን ይችላል፣ ከነገ ወዲያም ሊሆን ይችላል፣ በሳምንትም ሊሆን ይችላል። አጥብልሻለሁ። ብቻ ዝም ብለሽ ተኚ። እስቲ ረፍት ፋታ ስጪኝ እንዴ። እሺ እኔ እስከዛ እንደዚህ በስብሽ ነው መቀመጠው እንዴ? ወይኔ እቺን ታሳብደኝ ነው። ዝም ብለሽ ተኚ ዝም ብለሽ። የእንቅልፍ መድኃኒት ነው ላምጣልሽ እንደ እንቅልፍ መድኃኒት? ወይኔ ከመመም እየጨመርሽብኝ ነው እንጂ ምን አለበት አንድ ልብስ ብታጥብልኝ እንዴ? አጥብልሽ ነው አልኩኝ እኮ እንዴ።
እና ሳምንቱ ሙሉ ከነገ ወዲያ ምናምን ትያለሽ። እሺ ምንድነው ማረገው እስከዛ? እሱንም እኮ አይደለኛ ከሆንሽ ነው ታውቂያለሽ። ደስ ካለኝ ነው ማጥብልሽ። ጸባይ ካለሽ እሱ ፈጣሪ ልቦና ይስጥሽ እንጂ ምንም አይደለም። እኔ መች ልባጣው ነኝ ከዚህ በላይ ምን ልበል? ፈጣሪ አንድ ፈጥሮኛ ይገኛል። ዝም ብለሽ ተኛው።